بسم الله الرحمن الرحيم الحمد لله رب العالمين حمد عباده الشاكرين الذاكرين حمدا يوافي نعم الله علينا ويكافئ مزيدا وصلاة وسلاما على المبعوث رحمة للعالمين سيدنا محمد اللهم صل وسلم وبارك عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد إخواني وأخواتي السلام عليكم ورحمة الله وبركاته يحملكت للإصلاح تماريوج بتشاسهون كالإصلاح وجه لم يجنو وندموچه اهتوچه يحتالك ور كمن تعطو بفيت ልባችን መጀመሪያ ከዛም በኋላ ስራችን ጸድቶ ጠርቶ አላህን Subhanahu Wa Ta'ala በሚያስደስት ሁኔታ ላይ ተገንተን ይህንን የታላቁን የረመዳን ወር እንድንቀበለው ነው። በዚህም መሰረት የአልእስላህ ተማሪዎች መጀመሪያ ራሳቸውን ቀጥሎ ደግሞ የሚያቋቸውን ጓደኞቻቸውን በዚህ በሻዕባን ወር በአንድ ተልኮ ዘመቻ ወጥተዋል። ይኸውም ከእኽትላጥና ከዚና ሙስሊም ወንድሞቻችንና እህቶቻችን ጸድተው የረመዳን ወር እንዲቀበሉት መምከር፣ መገፋፋት፣ ማስተውና እንደዚሁም ደግሞ የሚገባቸውን እርዳታ ማድረግን ያካተተ ስለሆነ በዚህ ጉዳይ ላይ ሁላችሁም ተረባርባችሁ በጋራ ይህንን አስቀያፊ ስራ እንድናስቆመው ነው። ይህ ነገር በእውነቱ ለረመዳን ተብሎ ብቻ የሚቆም አይደለም። ይህ ነገር ከረመዳን በፊት በረመዳን ውስጥ ከረመዳን በኋላ حرام ነው። እኽትላጥ حرام ነው። ዚና በቁርአንም በሐዲስም ላይ የተደነገገ ብርቱ ቅጣት ያለበት ከፍተኛ ወንጀል ነው። በዚህ ወንጀል ውስጥ ብዙ ወንድሞቻችንና እህቶቻችን ተዘፍቀው መውጫ ቀዳዳ አጥተው ልባቸው ይደማል፣ ልባቸው ያለቅሳል። አሁን አላህ ይምረኛል ወይ? ይህን ሁሉ ስራ ከሰራ በኋላ ይህን ሁሉ ወንጀል ውስጥ ከገባ በኋላ አላህ ይምረኛል ወይ እያሉ ራሳቸውን እየወቀሱ አላህ ፊት መቆም አቅቷቸው ሶላታቸውን የተው መቼም አላህ አይቀበለኝም እዚህ ስራ ላይ እያለው ብለው እንቅልፍ የሚያጡ መሄጃ የጠፋቸው ብዙ ወንድሞችና እህቶች አሉ። ሌላው ደግሞ ሸይጣን የተጸናወተው ነፍስያው የረገጠቸው አይኑ ተሰውሮበት ሐላልና ሐራም መለየት አቅቶታል። ይሄ ብቻ አይደለም። ሼኾቹ፣ ኡስታዞቹ፣ ጓደኞቹ ይህ ነገር حرام ለመሆኑ ከቁርአንና ከሐዲስ እየቀሩላቸው እያነበቡላቸው እያሰሟቸው በዚህ ጆሮ እንዳልሰማ ሰው ሆነው በዛኛው ሲያፈሱት፣ ሲስቁ፣ ሲያላግጡ፣ ሲያፌዙባቸው ተስፋ ቆርጠው አይናቸው ተሰውሮ ሞትን ረስተውት በዚህ ወንጀል ውስጥ እየዋኙ ይገኛሉ። እዚህ ጋር እንግዲህ መዘንጋት የሌለብን ወንዶች ሴቶችን እንደሚፈልጉ፣ ሴቶች ወንዶችን እንደሚፈልጉ ሆነው ነው የተፈጠሩት። ይሄ ማንም የሚከዳው ነገር አይደለም። ነገር ግን አላህ Subhanahu Wa Ta'ala ሲፈጥረን ይህን አይነት ስሜትና ፍላጎት ውስጣችን ካስቀመጠብን በኋላ እንደዚሁ አልተወንም። እንዴት አድርገን እንደምንወጣው ኪታብን ልኮልናል። እንደዚሁም ደግሞ ያንን ኪታብ ዘርዝሮ የሚያስተምር ነብይ ልኮልናል። ከዚህ የበለጠ ምንድነው የምንፈልገው?
ለምንድነው ከመንገድ የምንወጣው? አላህ Subhanahu Wa Ta'ala إن هذا صراطي مستقيما فاتبعوه ብለዋል። ይሄ እኔ ያወጣሁላችሁ ቀጥተኛው መንገድ ነው ተከተሉት ብለዋል። ከዚህ ቀጥተኛው መንገድ ውስጥ አንደኛው ዚናን ሐራም አድርጎ ዘዋጅን ሐላል አድርጎታል። ይህንንም ለረሱል ሰለላሁ ዐለይሂ ወሰለም ሲነግራቸው ጋብቻ በእስልምና እንደሚፈቀድ ሲነግር ወለቀድ አርሰልና رسلا من قبلك ካንተ በፊት ያ ሙሐመድ አለይሂ ሰላቱ ወሰላም ረሱሎችን ልከን ነበረ። وجعلنا لهم ازواجا وذرية ለነርሱም ሚስቶችና ዙርያዎችን አበጅተንላቸዋል። አንተም አግባ ኡመትህም ያግባ ብለዋል። ነገር ግን እዚህ ጋር ያልፈቀደው ነገር ዚናን ነው። ወላ ተቅረቡ ዚና ብለዋል። ዚናን እንዳትቀርቧት ብሎ አስጠንቅቋል ማለት ነው። እخواني واخواتي እስቲ ልብ ብላችሁ አስቡት። በእስልምናችን በሸርዓችን ውስጥ ለሁሉም ወንጀል ቅጣት አለው። ለሁሉም ወንጀል ቅጣት አለው። የዚናን ቅጣት ተመልከቱት። የዚናን ቅጣት የተለየ ያደረገበት አላህ Subhanahu Wa Ta'ala ለምንድነው? አንድ ሰው እስከ አንገቱ ድረስ ተቀብሮ በድንጋይ ተደብድቦ እስኪሞት ድረስ ከዚች ዓለም እስኪወጣ ድረስ ተዋርዶ በዚህ አይነት መልኩ መገደሉ መልእክቱ ምንድነው? መልእክቱ እጅግ በጣም የተጠላ አስጸያፊ ስራ በመሆኑ አንገቱ ድረስ ተቀብሮ በእንደዚህ አይነት ሁኔታ በድንጋይ ተደብድቦ እንዲሞት አደረገው። እخواني واخواتي አሁንም ሌላ ጥያቄ አለን። አሚር ቢኖረን እስልምናችንን በደንብ አድርገን ይዘን አሚር ወጥቶልን ይሄ አሚር ሐድን የሚያቆም ሐድን የሚያደርግ ቅጣትን የሚያደርግ ቢሆን ከኛ ከሐበሾች ውስጥ በተለይ በስደት ላይ በአገር ውስጥም ካሉት ስንት ሰው ረጅም ይደረግ ነበር። ስንት ሰው ረጅም እስከ አንገቱ ድረስ ተቀብሮ ስንት ሰው በድንጋይ ተደብድቦ ይገደል ነበር። اخواني واخواتي ይሄ ቅጣት ተከናውኖ ቢሆን ኖሮ ስንት እናት ታለቅሳለች። ምንስ እያለች ነው የምታለቅሰው? ምንስ እያለች ነው ልጄ ሞተች ብላ የምታለቅሰው? ስንት አባት ነው የሚያዝነው? ስንት አባት ነው አንገቱን ቀብሮ ሰዎች መሃል መሄዱ የሚያፍረው? اخواني واخواتي ዛሬ ከዚህ በፊት ሰምታችሁ የማታውቁትን የዚናን ቅጣቶች እንመለከታለን። 13 ቅጣቶች አንዱንም አንችለውም። ነገር ግን 13 ቅጣቶች አንዱንም አንችለውም። አንደኛው غضب الرب የአላህ ቁጣ ነው። አላህ የሚቆጣበት ዚና የሰራውን ዚና የሰራችውን አላህ የሚቆጣባት ለምንድነው? ምክንያቱም ገይረቱላህ አላህ ቀናተኛ ነው። አመቱላህ የሱ ባሪያ ዚና ስትሰራ ሴቷ በጣም ይቀናል። ይሄ ብቻ አይደለም፣ ስለሚቀና ነው። አላህ ይቀናል። የሚቀናው ለአባትሽ ብሎ ነው፣ ለአባትህ ብሎ ነው፣ ለእናትህ ብሎ ነው፣ ለእናትሽ ብሎ ነው፣ ለወንድምሽ ለእህትሽ ብሎ ነው። አንቺ ዚና ስትሰሪ ለቤተሰቦችሽ ብሎ አላህ ይቀናል። ቀንቶ መጨረሻው ምንድነው? ቁጣው ነው። ሁለተኛው ደግሞ ሰዋዱል ወጅህ የፊት መጥቆር ነው። በዱንያም ላይ በመሞቻቸውም ጊዜ እነዚህ ዚና የሰሩ ሰዎች ፊታቸው ይጠቁራል። ሱብሃንአላህ ስንት ሰው አየን፣ ስንት ወጣቶች አየን እንደዛ እንደ ጨረቃ ሲያበሩ የነበሩ በመሞቻቸው ጊዜ ከሰል ሆነው ሩሃቸው ወጥቶ እንደዛው ታጥበው እንደዛው ተቀበሩ። ቀብር ውስጥ የሚደርሰውንማ ሱብሃንአላህ ሱብሃንአላህ ዚና የሚሰሩ ሰዎች በድንገት ሞተው ዚና ላይ እያሉ ሞተው ሱብሃንአላህ የደረሰባቸው
አላህ ሱብሓነሁ ወተዓላ በዱንያ ላይ ሌሎቹ ትምህርት ይሆናቸው ዘንድ ይህንን አይነት ጉድ ያሳያል። ሶስተኛው ደግሞ ዙልመቱል ቀልብ፣ ልቡ መጥቆሩ ነው። ልቡ ስለጠቆረ ነው። ሐራም ነው ዚና ስንለው አይሰማም። ሐራም ነው ዚና ስንላት ስንመክራት ስትመከር አትሰማም። ወደዛው ነው የምትሮጠው። ልብሽን አላህ ያስፋው፣ አላህ ልብሽን ያብራው። ወላሂ አንቺ ጀሃነም ገብተሽ እሳት ገብተሽ እኛ የምንጠቀመው ነገር የለም። ለዚህ ነው ሐራም የምንልሽ። ተመለሺ እህቴ ተመለሺ። እንደዚሁ እንደምትኖሪ መሞትሽ አይቀርም እህቴ ተመለሺ። ለ5 ደቂቃ ደስታ ብለሽ ይህንን ነገር ውስጥ አትግቢ። ወንድሜም እንደዚሁ እህቶቻችን ላይ ይህን አይነት ሥራ አትፈጽም። ዛሬ ገንዘብ ከፍሎ ዚና የሰራ ነገ ሚስቱ ላይ በነፃ ይሰራበታል ብለዋል። አራተኛው ደግሞ አልፈቅር፣ ድህነት ነው። ይህን ድህነት አላህ ስብሓንሁ ወተዓላ ለዛኒዎች እዚህ ሁለቱ አይናቸው ስራ ያደርገዋል። በፍጹም እጦት በስተቀር ምንም አይታያቸውም። በሽር ዛኒ ቢኸራቢ ቤቴህ ተብለዋል። እንደዚህ አይነት እርግማን ነው የደረሳቸው። በፍጹም ዚና የሚሰራ ሰው አላህ ስብሓንሁ ወተዓላ ርዝቁን በረካ ያደርግለትም አያሰፋለትም። የሚቀጥለው ደግሞ አን ዩዝሂበ አላህ ሁርመተ ፋዒሊህ፣ ይህንን ዚና የሚሰሩትን ሰዎች አላህ ስብሓንሁ ወተዓላ በዱንያ ላይ ክብር ያሳጣቸዋል። በእርሱም ዘንድ እንደዚሁ ክብር አይኖራቸውም፣ ቦታ አይኖራቸውም። የወደቁና ውዳቂዎች ይሆናሉ። በሰዎችም ዘንድ ማንም ሰው አያከብራቸውም። ለምንድነው ሰው ማያከብረኝ? ለምንድነው ሰው የሚንቀኝ ይላሉ። ነገር ግን ምስጢሩን አልገባቸውም። አላህ ስብሓንሁ ወተዓላ የጠላውን እንደዚህ አድርጎ ያዋደቀውን መላኢካዎችም ይጠሉታል፣ ያዋድቁታል። ከዛ በኋላ በምድር ላይ ያሉት በሙሉ ያንን ሰው ዚና የሚሰራውን ሰው ያዋድቁታል፣ ይንቁታል፣ ቦታ አይሰጡትም፣ አያምኑትም ማለት ነው። ከዚህ ቀጥሎ ያለው ቅጣት ደግሞ ያ ዚና የሚሰራ ሰው፣ ዚና የምትሰራ እህታችን ኢማኑ ተገንጥሎ ከእርሷ ይላቀቃል። ኢማንሽ ካንቺ ተለይቷል። ኢማን የለሽም፣ ኢማን የለህም። ዚና በምትሰሩበት ሰዓት ረሱል ሰለላሁ ዐለይሂ ወሰለም ላ የዝኒ ዛኒን ሒነ የዝኒ ወሁወ ሙእሚን አሉ። ዚና የሚሰራ ሰው ዚናውን አይሰራም ሙእሚን ሆኖ። ይህንን ሐዲስ ሸርህ ሲያደርጉልን አንድ ወንድና አንድ ሴት በሐራም ተገናኝተው ዚና በሚሰሩበት ጊዜ ያ ኢማናቸው ከሁለቱም ሰውነት ውስጥ ከሁለቱም ልባቸው ውስጥ ወጥቶ እላይ ሆኖ ያንዣብባል። ልክ ሲጨርሱ እንደገና ይመለስላቸዋል። ያ ኢማኑ ስለተመለሰላቸው ጣታቸውን መንከስ ይጀምራሉ። ጸጸትና ነደም፣ ለቅሶና መደበር፣ ቅፍፍ የሚል ስሜት ይሰማቸዋል። ምስጢሩ ይሄ ነው። ያንን ዚና ሲሰሩ ያ ኢማን ከነርሱ ጋር አልነበረም። እንዴት አንድ ሰው 1 ሰከንድ 1 ደቂቃ ካለ ኢማን መኖር ይችላል? ዚና የሚሰሩ ሰዎች ብቻ ናቸው ካለ ኢማን የሚኖሩት። የሚቀጥለው ቅጣት ደግሞ ረሱል ሰለላሁ ዐለይሂ ወሰለም በሚዕራጅ ላይ አይተው የተናገሩትን ቅጣቱን የሚመለከት ነው። ዚና የሚሰሩ ሰዎች በሚሞቱበት ጊዜ እስከ የውመል ቂያማ ቀን ድረስ የሚቀጡበት ቅጣት አለ። ይኸውም ተኖር የሚባለው ከውስጡ በጣም ሰፊ የሆነ ጉድጓድ፣ አፉ ደግሞ ጠባብ የሆነ፣ እዛ ውስጥ ዚና ከሰራችው ሰው ጋር ዚና ከሰራች ሴት ጋር ሆነው ራቁታቸውን ሆነው በብዛት ሆነው አንቺ ነሽ ሰበብ
አንተ ነህ ሰበብ አንቺ ነሽ እንደዚህ ያደረግሽኝ አንተ ነህ እንደዚህ ያደረከኝ አንቺ ነሽ ያታለልሽኝ አንተ ነህ ያታለልከኝ እያሉ በሚነታረኩበት ጊዜ ከእግራቸው ስር እሳት ተቀጣጠልና ያንን ተረክተው ወደ ጉድጓዱ አፍ ለመውጣት ይጣጣራሉ ሳይሳካላቸው ከዛ ተንደው እንደገና ወደ ጉድጓዱ ተመልሰው መነታረክ ይጀምራሉ እንደገና ያቺ እሳት ትመጣለች እንደገና ወደ ጉድጓዱ አፍ ይሄዳሉ በዚህ አይነት ሁኔታ ከሞቱበት ጊዜ ጀምሮ እስከ የውመል ቂያማ ቀን ድረስ በዚህ አይነት ሁኔታ ይኖራሉ በዚህ ጉድጓድ ውስጥ እርቃናቸውን እናታቸው እንደወለደቻቸው እርቃናቸውን ቆመው የሚነታረኩት ለምንድነው ብለው ዑለማዎች ሲፈስሩት በዱንያ ላይ የማይበቃላቸውን በዛ አይነት ሁኔታ ባልና ሚስት ብቻ ማድረግ ያለባቸውን ነገሮች በዛ እርቃናቸውን ሆነው ስላደረጉት ነው ይላሉ ከዚህ ቀጥሎ ያለው ቅጣት ደግሞ አላህ Subhanahu Wa Ta'ala እነዚህ ዝና የሚሰሩትን ሱብሃንአላህ በዱንያ ላይ መጥፎ ስም ሰጥቷቸዋል በአኺራ ላይ መጥፎ ስም ነው የሚሰጣቸው በዛ ነው የሚጠሩት ማለት ነው ሱረቱ ኑር አያ 26 ላይ አልኸቢሳቱ ሊልኸቢሲን መጥፎይቷ ሴት ለመጥፎቹ ወንዶች ነች ሲጋቡ መጥፎይቷ ሴት ለመጥፎቹ ወንድ والخبيثون للخبيثات እነዚህም መጥፎ ወንዶች ለመጥፎይቷ ሴቶች ነው የሚጋቡት አላህ Subhanahu Wa Ta'ala በእንደዚህ አይነት ስም ሰጥቷቸዋል ሙእሚኖቹን ደግሞ እነዛ ጣህሮችን በፍጹም ዚናን የማይቀርቡ እንኳን ዚና መቅረብ በፍጹም የማያስቡት የተሰጣቸውን ስም ተመልከቱ والطيبات للطيبين ጥሩዎች ሴቶችም ለጥሩዎች ወንዶች والطيبون للطيبات ጥሩዎች ወንዶች ለጥሩዎች ሴቶች ጥሩዎች እርስ በእርስ እንዲጋቡ አላህ Subhanahu Wa Ta'ala ልዩ አድርጎ አስቀምጧቸዋል አላህ Subhanahu Wa Ta'ala ደንግጓል ማለት ነው በዚህም መሰረት ነው እንግዲህ ዚና የምሰራዋን ዚና የሚሰራው ነው የሚያገባት ዚና የሚሰራውን ዚና የምትሰራዋናት የምታገባው ሱብሃንአላህ አላህ Subhanahu Wa Ta'ala ስማቸውን ሐታ በዱንያም በአኺራ ላይም ቀይሮ ልዩ ስም ነው የሰጣቸው ይሄ ልዩ ስም የተጠላ አስጠያፊ خبيثاتنا خبيثون ነው ያለው ሌላው ቅጣት ደግሞ ዚና የሚሰራ ሰው ጀሃነም የግድ ይገባል ሐታ ሙወሂድ ቢሆን በአላህ አንድነት የሚያምን ከሆነ በረሱል ሰለላሁ ዐለይሂ ወሰለም መልእክተኛነት የሚያምን ቢሆን ጀሃነም የግድ ይገባታል ተውባ አድርጎ ከወዲሁ ወደ አላህ ካልተመለሰ ካላለቀሰ ለተቀን አላህን ካልተማጸነ በስተቀር በፍጹም ያችን የጀሃነም እሳት ሳይቀምሳት አይቀራትም ይሄ በደንብ የተረጋገጠ ነገር ነው የሚቀጥለው ቅጣት ደግሞ በዱንያ ላይ ዚና የሚሰሩትን ሰዎች አላህ ከማያልቅ ጣጣ ውስጥ ይከታቸዋል ሱብሃንአላህ መንገዱ ይጠፋቸዋል ዚና የሰሩ ሰዎች ሱብሃንአላህ አንዳንድ እህቶች አንዳንድ ወንድሞች ዚና እየሰራን መከላከያ እየተጠቀመን ተጸነሰ ይላሉ ልጅ ተጸነሰ ይላሉ መከላከያ እየተጠቀሙ ሱብሃንአላህ አላህ ከነሱ ጋራ እልህ ይዞባቸው ነው እንደዚህ አይነት ነገር አይፈልጉም ነገር ግን غصبን عنهم አላህ Subhanahu Wa Ta'ala የማይጨርሱት ጣጣ ውስጥ ይከታቸዋል ሌሎቹ እንደዚሁ
ታርዛለች ሰዎች ያዩኛል ይስቁብኛል ያዋርዱኛል ብላ ያንን ጽንስ ታስወርዳለች ሌላ ተጨማሪ ማዕሲያ ውስጥ ትገባለች እንዲያውም ነፍስ ከዘራ በሙሉ ከተወለደ በኋላ ጨፍልቀው የሚገሉ አንስተው ቁማማ ውስጥ የሚወረውሩ እነዚህ ሁሉ እንግዲህ በዱንያ ላይ አላህ ሲቀጣቸው ነው እድሜ ልካቸውን እንዲጸጸቱበትና እንቅልፋቸውን እንዲነሳቸው ኑሮ እንዲጠሉ አላህ Subhanahu Wa Ta'ala ይህንን ይፈርድባቸዋል ማለት ነው 12ኛው ቅጣት ደግሞ አላህ Subhanahu Wa Ta'ala የሱ ሁክም የሱ ፍርድ ሆኖ ዚና በሚሰሩ ሰዎች መሐከል እምነትን ያሳጣል እሱም ማያምናትም እሷም አታምነውም ሐታ በብዛት በማስረጃነት የሚታየው አንድ ወንድ ሴት ላይ ዚና ከሰራ በኋላ ያችን ሴት ማግባት አይፈልግም ምንም ምክንያት ፈጥሮ ሊሸሻት ይፈልጋል ምክንያቱም ዛሬ ከኔ ጋር ዚና የሰራች ነገ ካገባኋት በኋላ ዚና መስራቷ አይቀርም ከሌላ ሰው ጋር በማለት ይፈራል ልቡ ላይ ስጋት አለ አይቀበለውም ቢያደርገውም እንኳን ቢያገባትም እንኳን ለብዙ ጊዜ አይዘልቅም ምክንያቱም ይሄ ልቡ ውስጥ ተቀብሮ ስላለ የመጨረሻው ቅጣት ደግሞ አልወህሽ في قلب الزاني ዚና የሰራ ሰው በእውነት በዱንያ ላይ እጅግ በጣም ስጋት አለው በእህቴ ላይ ይደርስ ይሆን በወንድሜ ላይ ይደርስ ይሆን በእናቴ ላይ ይደርስ ይሆን በአክስቴ ላይ ይደርስ ይሆን በልጄ ላይ ይደርስ ይሆን ይህንን እየሰጋ ይኖራል ማለት ነው እጅግ በጣም የሚያስጠይፍ ነገር ነው اخواني واخواتي الله سبحانه وتعالى ولا تقربوا الزنا ብለዋል ዚናን አትስሩ አይደለም ወደ ዚና የሚያቀርባችሁን ነገር አርቁ ብለዋል ደግሜ ደጋግሜ እንደተናገርኩት اختلاط الاختلاط አንደኛው ሰቢል ነው አንደኛው መንገድ ነው ይሄ ነገር الاختلاط ማንም ሼኽ ማንም ዑለማዎች በፍጹም ይቻላል ብለው አስተያየት የሰጡት ነገር አይደለም ረሱል ሰለላሁ ዐለይሂ ወሰለም እንኳን በቤት ውስጥ በመንገድ ላይ እንኳን ሴቶቹ ከወንዶቹ እንዳይደባለቁ ከልክለዋል ነገር ግን በተለይ በስደት ላይ ያላችሁ ወንድሞቼ እህቶቼ አላህን ፍሩ ይሄ ኦዲዮ እናንተ ላይ ሻሂድ ነው እናንተ ላይ ሁጃ ነው በፍጹም አንድ ቤት ውስጥ አንድ ጣራ ስር ከማይበቃላችሁ ሴት ጋር ከማይበቃላችሁ ወንድ ጋር በአንድ ቤት ውስጥ አትኑሩ ይህንን ደግሜ ደጋግሜ ተናግሬያለሁ በብዛት የፈትዋ ጥያቄ የሚመጣልኝ ድንገት ቤት ውስጥ ብቻውን አገኘሁት ድንገት ቤት ውስጥ ብቻዋን አገኘኋት ይሄ እንግዲህ ባልና ሚስትም ኖሮ አልኖሮም ሁሉም አይበቃም ሴቶች ለብቻችሁ ነው መኖር ያለባችሁ ከዚህ ፍንክች የማልለው ነገር ነው ይሄ እንግዲህ ምስክር ነው የሚሆንባችሁ ልብ ያለው ልብ ይበል سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك والسلام عليكم ورحمة الله وبركاته